መንሱሬ ልበለ ለሚመጡ ዲያስፖራዎችን በማስመልከት ይሄን ብሎ ነበረ። መንሱር ጀማል እባላለሁ። እንደሚታወቀው 1 ሚሊዮን ዲያስፖራ የክቡር ፕራይም ሚኒስቴሩን ጥሪ ተቀብሎ ወደ ሀገሩ እየመጣ ይገኛል። እኔ ግን አሁን ትኩረት እንድታረጉ የምፈልገው ንግግሩ ላይ ሳይሆን ማለት ነው ዋታፋቅ ያረገው ልብስ ምን አይነት ነው? ሱሪውን አጣችሁታል? ከመጣበቁ ፒንክ መሆኑ ማለት ነው። እኔ ደግሞ እንደ አንድ ኢትዮጵያዊ ከኤርፖርት በነፃ እስከ ሆቴላቸው እስከ ገስት ሃውስ ሰው ለብስ ይንቀሳቀሳል። በምትፈልጉ ሰዓት እንዲህ የሚያምር መኪና ከኤርፖርት ወደ ቤታቸው ወስዳችኋለሁ ማለት ነው። በማስቀምጥላችሁ ቁጥር ወይንም ደግሞ በነገራችን ላይ ሳክስ ነው ታውቃላችሁ። እንደ ማድረስ ይታወቃል። መንሱሬ ማለት ነው ዋና የሚታወቀው በሳክሱ ነው ታውቃላችሁ። ሳክሱ እውነት መሆኑን ለማረጋገጥ ማለት ነው ይኸው አሁን በሰጠን ቁጥር ልደውልና ቼክ እናድርግ። ይኸውልኝ 0933 11 00 00 0933 ያለው እየደወልኩኝ ሳክስ ነው ብያቸዋለሁ። ሳክስ መሆኑን ታያላችሁ። አንዴ ቆይ ቁጥሩን ልድገመው እስኪ አንዴ። ኖት ሬጅስተር ምናምን አለ ልድገመው የሚለውን ግን አያችሁት? ኖት ሬጅስተር ዲልኝ ኖት ሬጅስተር አንቴካ አንቶቴ ያልኳት ፌክ ትሰራለህ። እንኳን መጀመሪያ ሳክስ መሆኑ ገብቶኛል። ታዲያ የለው ወደ ዋናው ነገር ግን ስናልፍ ማለት ነው መንሱር ያንተ ሌሉ ለሚያዝ አይደለም ግን ማለት ነው ታስቀያለህ። ይህን ልፈልጋል ማለት ላይክ አዲስ ሀብታም እንደሆነ ያስታውቅበታል ነገር አይደለ? ያ እሱም በኋላ እናወራለን። ግን ማለት ነው ሰዎች እንዴት ሙድ እንዲያዙበት ይሁን አሁን ዲያስፖራ ምናምን ባለው ነገር ማለት ነው። ሰላም የክቡር ጠቅላይ ሚኒስትር አብይ አህመድን ጥሪ ተቀብላችሁ የመጣችሁ ያላችሁ ዲያስፖራዎች በነፃ ከኤርፖርት ሆቴላችሁ ድረስ በማድረስ የምር እኮ ግን ማለት ነው የምር መንሱር የሚሉት ልጅ አልታወቀም እንጂ እንዲህ ነው አክት የምታደርገው። ገባ አይደለ? አንተ በሀመር አረከው እንጂ ቅድም ማለት ነው መንሱር ችስታ ነገር ነበረ። ድንገት ነው ላጥ ያለችው ምናምን ብያችሁ ነበረ። የእውነትም እኮ ግን ነው ከ3 ዓመት በፊት አብይ ከመምጣቱ በፊት ማንም መንሱር ግራዩን ቀኙን ሀብታሚውን ችስታዩን የሚያውቀው ማንም ሰው የለም ነበረ። አሁን አብይ ከመጣ በኋላ ነው ላጥ ያለችው በአንድ ጊዜ ማለት ነው። ያው እንደምታውቁት ባለ ጊዜ ነገር ነሽ መሰለኝ። እና ንገራችሁ ሰው ማለት ነው በአንድ ከችስታነት ወደ ሀብታምነት ላጥ ሲል ማለት ነው የሚያስታውቅበት የተለያዩ ሙዶች አሉ አይደለ? ሹፉልኝ ለምሳሌ አበዳል ምናምን ነገር የሆነ ችስታ የነበረ ሰው ለምሳሌ በአንዴ ላይ ወጥቶ ትልቅ ሆቴል ገብቶ ምናምን እንዴት መቁረጥ ምናምን እንዳለበት አይባልንም አይደለ? መንሱር ሹፉልኝ ስትፎገር ሹፉልኝ አነሳት ካራል ስቴክ ሊቆርጥ ከማል ጀመረው አቃተው ወደ ዳር ሄደ አቃተው አይኑን ብታዩ አይኑ በቆሪጣ ያለ አይኑ ያኔ እኮ የሚገርመኝ ማለት ነው እንደሚችል ሰው በሊበራሽ ማለት ነው ይኸውልኛው እዚህ ጋር ነካካው ማለት ነው አይችልም ወደ ጥግ ሄደ አልቻለም። አይኑ እዚህ ጋር ቀና ብለው አይ አስቀመጠው መጨረሻ ላይ ያስቀምጠዋል እኮ ይኸው ሲገባው አስቀመጠው። ሌላው ችስታ የነበረ ማለት ነው በአንድ ሀብታም ሲሆን ማለት ነው የሚያስተዋውቅበት ነገር ሰው ምን ላይ እንደሆነ ታውቃላችሁ? ጂም ላይ ምናምን ስፖርት ሲሰራ ማለት ነው መንሱሬን ሹፋት እዚህ ጋር ስፖርት ሲሰራ ሩጫው ላይ በምንም ተአምር ተይዞ አይሮጥም ታውቃላችሁ? መቼ ይህን ይዞት ላጥላጥ ይዛ ከሮጥክ እኮ ስፖርት አልሰራም ማለት ነው መንሱር ታውቃለህ? ይዞት ላጥላጥ ይላል። ሌላው ማለት ነው ሁላችንም የምንስማማበት ነገር መንሱር ማለት ነው ለፍቶ ጥሮ ምናምን አይመስለኝም። ሳስበው ሊሆን ይችላል ግን ለእኔ አይመስለኝም። የሆነች ባለተራ እና ብይ ሲመጡ
ያለ ነው በኢትዮጵያ ፖለቲካ ታውቃላችሁ። የሆነ ሲመጣ የሆነ ባለተራ ይኖራል፣ የሆነ ሲመጣ የሆነ ባለተራ ይኖራል። ይሄ ግልጽ ነው አይደል? እና መንሱሬ ላይክ በአንድ ያደገች በጣም ያስታውቅባታል። እኔ መጀመሪያ አካባቢ ኦፓል ምናምን ሲሸጥ ማዕድኑ ታውቃላችሁ፣ እሱን ምናምን ሲሸጥ ምናምን ቲክቶክ ላይ የምትፈልጉ መታችሁ ግዙኝ ምናምን ሲል አስታውሳለሁ። ባለጊዜ ነሽ ምናችሁ ለመሰላችሁ ድንገት ያደገ ሰው ማለት ነው እንትን ያበዛል። ይሄ ምንድን ነው የሚባል ጥቅስ ያበዛል። ለማደግ በዚህ መጥቶ በዚህ ምናምን ይላል እና መንሱር ሽፉልኝ የተለመደ ጥቅስ ስትል ማለት ነው። መንሱር ያው ራሴን ካወቅኩ ጀምሮ ይሄ 15 ዓመት አንድ ጥያቄ ያለኝ እዚህ ጋር ጥያቄ ምን መሰለህ መንሱር፣ ነብስ ካወቅኩ 15 ዓመት ነው ያልኩህ? ኧረ ተው ወይስ ብር መቁጠር ከጀመርክ ነው 15 ዓመት? ከ10 ሚሊዮን ብር በላይ አትርፌያለሁ። ምንም ነገር ሳልሰራ። እሺ ከ10 ሚሊዮን ብር በላይ የሰው ልጅ በሚኖረው ኑሮ ላይ ጣት በመቃሙ በቀን 200 ብር በወር ያሰራል። እሺ እቺ የተለመደች አባባል ታውቃላችሁ። ድንገት ብር ያገኙ ሰዎች የሚሏት አባባል አድርገህ በወርና በዓመት ስታሰራው በጣም ብዙ ሺህ ብሮች ይመጣል። እኔ ለጫትና ለጨብስ ያወጣውን ነው የሚለው። 15 ዓመት ከክላከር መጥቼ ራሴን ማኖር ከጀመርኩ በኋላ ከ10 ሚሊዮን ብር በላይ ምንም ነገር ሳልሰራ ተፋልቼ ስለዚህ ወንድሞቼ በዛ ላይ ፒንክ ልብሱ እኔ ናቸው ፒንክ የምትወደው። አይ መንሱር ትገርማለህ። 15 ዓመት ብታጨስ ባታጨስ ምናምን ደች ሚሊዮን አተርፋለሁ ትላለህ። ይሄ የቋራ የድሮ ሳክስ ነው መንሱር። ትንሽ ሌላው ከመንሱር የሚያስቀኝ ነገር ድንገት ሀብታም ሆኖ የምታውቁት ሾ ታበዛለች ማለት ሾ እኮ አለ። ሀብታም ሾ ሲያበዛ ታውቁታላችኋል። እውነተኛ ሪል ሀብታም ማለት ነው ሾ የሚያደርገው በፊት ለፊት አይደለም። በቃ ሀብታሞች አላቸው ብቻ አንደርስታንድ ታደርጋላችሁ። እቺ አዲስ ሀብታም ስለሆነች ማለት ነው መንሱሪ ሾ የምታደርግበት ሁሉ አታውቅም። መሀል ምንድነው ቀለበት መንገድ ላይ አቁማሽ ሾ ስታደርግ ሹፉልኝ መኪናዬን ሹፉልኝ ስታፍ ሀመሯን ይዛ ይኸውልኝ እንግዲህ እኔ ያስቀኛል። እንደዚህ አይነት ሸዋ ነገሯ ምናምን እንዴት ሾው ማድረግ እንዳለባት እንኳን አታውቅም። ሌላው ከመንሱር የሚገርመኝ ማለት ነው ዝም ብሎ እንትን የሚለው ነገር ላይ ፎቶ ለመነሳት ሲሆን ለምን አላውቅም ዝም ብሎ የሚያደርጋቸው ነገሮች አሉ። ለምሳሌ ሽፉልኝ ዝም ብሎ ተቀመጠ፣ ቀና አለ፣ ሰዓቱን አየ ፎቶ እንደሚነሳ ሰው ካሜራውን አየ፣ ድጋሚ ዘና ብሎ ተቀመጠ። ዘን ውሃ ባለቀ ዘን ውሃ አንዳንድ ቲክቶኮች ላይ ማለት ነው እንደዚህ አይነት ነገሮች ያጫውታል ታውቃላችሁ። ምንም በቃ ላይ መልክ የላቸው ወይ ምን የላቸው ዝም ብሎ ቁጭ ብሎ ምናምን ወይ ሰዓቱን እያየ ምናምን ብቻ አክሽን ያሳያል። ለምሳሌ ይህንንም ይውልኝ ሹፉልኝ ምን ሊያወራ ነው? በቃ የሆነ ነገር ሊመክረኝ ነው ምናምን ብላችሁ ታስብ ቁጭ ብለዋል። ዝም ብለው ማኪያቶን እየጠጣ ምናምን ስልክ እያናገረ እኮ ቅረጸኝ የሚለውን ልጅ እንዴት ነው ቅረጸኝ የሚለው? ምን ሳረግ ፕራይቬት ጀት ራሱ አለው። አንተ ፕራይቬት የግል አውሮፕላን። አይ መንሱር አይ ባለ ጊዜ አንድ ነገር ግን ልላችሁ ፈልጋለሁ። ምን መሰላችሁ? ቅናት እንዳይመስልብኝ የሁላ ነገር ስለ ባለ ጊዜ ድንገት ነው ሀብታም የሆነችው ምናምን ስል ቅናት እንዳይመስልብኝ ማለት ልንገራችሁ። አይዶን ነው ሰርቶ ሊሆን ይችላል፣ ተለውጦ ሊሆን ይችላል። አይዶን ነው ብቻ ግን እኔ እንደዚህ አይነት ሀብታሞች ምናምን ያጫወት የማውቀው አሁንና ብዬ ከመጡ ገባችሁ አይደለ? ድሮ ምንም መንሱር የሚባል ሰው ሰምታችሁ ታውቃላችሁ? እኔ አላውቅም። ኤኒዌይስ ግን ቅናት እንዳይመስልብኝ ማለት ነው። በመጨረሻውም ለመንሱር የምመኝለት ይህንን ነው። በነገራችን ላይ መንሱር ጀማል እኔ አንተን መናገር ፈልጌ አይደለም፣ ግን አንድ ቀን መፈራል የገዛ ብር ተንዶ አፍኖ እንዳይገድል ጠላት ከሩቅ አይመጣም። መንሱር አትፍራ፣ ምንም አይገድልም። ተጠንቀቅ ብቻ ብር እንዳያስለቅ